ሰላም ሰላም፣ ውድና የተከበራችሁ የአቤ አክሱማዊ ተከታታይ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ደሊና 35 መጥተናል ማለት ነው። ውድ ቤሱ ትናንትና ከካሌብ ደሊና ከካሌብ ስለተለያዩ የየብቻቸው ነው የታገቱ የነበሩት። አሁን ደግሞ ደሊና ያገታት ልጅ ስትመታው እሱ ደግሞ ወድቋል። ከወደቀ ደግሞ እሷ ለማምለጥ ሞክራለች፣ ግን አልተሳካም ማለት ነው። ውዴቼ አልተሳካም እና ውዴቼ ይሄ ይመስላል። ከዛ በመቀጠል ደግሞ ቤዛ ማለት ነው ለወይዘሮ አልማዝ ለማገት ወስናለች። ስልካው ምናምን ነጠቃት። ከነጠቃት በኋላ ደግሞ እሷን በጣም ተናዳ ስትናገራት እየጮኸት ነበር ማለት ደሊና ደግሞ ከካሌብ ለመገናኘት ሞክራለች፣ ግን አልተሳካም። ከሷ ጋር መገናኘት አልቻሉም። እሱ ሌላ ክላስ ስለነበረ ሰዋ ደግሞ መጋዘን ውስጥ ነው ታግታ የነበረት። ከዛ ሰውዬ ደግሞ ተነስተው ይዛቷል። ከዛት በኋላ ወደ ነበረት ቦታ ነው የመለሳት። ምክንያቱ ለማምለጥ አልቻለችም። ከመጋዘን ውስጥ መውጣት አልቻለች። ምክንያቱ መጋዘን ውስጥ በቁልፍ ነው የተዘጋ። ማምለጥ አትችልም ማለት ነው ልጆቼ። እና በመቀጠልም ወይዘሮ አልማዝ ስልካ ስለነጠቃት ቤዛ ለብቻዋ ለሷ ደግሞ አገታት። ለሁላችሁም ያገተችው እኔ እንጃ። የቤዛ ነገር በጣም ነው የገረመኝ። ምክንያቱ ተንኮላ እንደቀጠለ ነው ልጆቼ። ወይዘሮ አልማዝ ለቤዛ ለምንድን ነው ስልክ የምትነጥቅኝ? ስልክ መልስልኝ። ስልክ እኮ ከብዙ ቤተሰቦች ነው የሚገናኝበት ስልክ ነው። እና ምን እየሆንሽ ነው አንቺ ልጅ? ጭራሽ ልጄ ነሽ በማለት ለሷ ስትጮህ፣ እሷ ደግሞ አንቺ ዝም በሊ፣ አንቺ እናቴ አይደለሽም ብላ ለሷ ስትጮህ ማለት ነው። ወይዘሮ ቤዛ ደልና ደግሞ ውስጥ ሆነ ስትሰማ ምን እያደረጋት ነው? ይሄ ልጅ እኮ ጤነኛ አይደለ አትመስልኝም ብላ ስትናገር፣ ቤዛ ለወይዘሮ አልማዝ አንቺ ስልክሽ መስጠት እኔ ላንቺ አልችልም፣ ምክንያቱ እኔ ለፖሊስ አሳልፈስ እንደምትሰጭኝ ምንም አይነት መረጃ የለኝም። ምክንያቱ አሮጊት የሆንሽ ልጅ ከአዜብ ጋር የሆነ ርክስ ስላላችሁ ከሷ ሆነሽ ለኔ አሳልፈት መስጠት ትችላለሽ። ስለሆነሽ የኔ ውስና የለኝም፣ ስልክሽ መሰጠት አልችልም ብሏ ለናቷ ተናገራት። ከአሁን በኋላ ለኔ የሆነ ነገር ውስና የምትሰጠኝ ነገር ካለ ሁሉም ነገር ቀዳዳ እዘጋለሁ። ካሌ ወደ እጄ እስከሚመለስ ለኔ የመጠቃኝ ነገር ሁሉም ነገር አደርጋለሁ ብላለች ማለት ነው ቤዛ። ካሌብ ለቤቱ እስከሚመለስ ድረስ ከዚህ ቤት አንድ ሰው መውጣት አይችልም ብላ ለእናቷ በጣም ጮኸታት ማለት ነው። እኔ እኮ ላንቺ ብዬ ብዙ ነገር አደረኩ። ምክንያቱ በዚህ እድሜ የሚደረጉ ነገሮች አደርግሻለሁ። አንቺ ጓደኛዬ ራሱ ላንቺ አሳልፌ ሰጠሁሽ። ምክንያቱ ካሌብ ወደ አንቺ ሊመጣ ስለሚፈልግ ነው። አሁን ምን እየሆንሽ ነው? ባክሽ ተይ ብላ ስትለምናት፣ ቤዛ ደግሞ ምንም ነገር እንዳትናገሪ ዝም በይ አንቺ አረጉት በማለት ስልካ ስለነጠቃት እየጮኋት ተናገርተ ማለት ነው። ምክንያቱ ስልካ ከነጠቃት በኋላ ምንም አይነት ለፖሊስ ይሁን ለየሆነ ነገር ምንም አይነት መረጃ መስጠት አትችልም ማለት ነው። ስለዚህ እሷ መጀመሪያ መያዝ ያለባት የሁላችሁ ስልክ ነው የነጠቀ። ምክንያቱ ምንም አይነት ለፖሊሲን የሆነ ነገር ምንም አይነት መረጃ መስጠት አይችሉም ሁላችሁ። ደሊና መጋዘን ውስጥ ነው ያላት። ካሌብ ደግሞ መጋዘን ውስጥ ለብቻው ታግቶ ነው ያለው። ወይዘር አልማዝ ደግሞ ለብቻው ታግታ ነው ያላት። ወይዘር አዜብ ደግሞ እንደሱ ማለት ነው። ቤዛ ብቻ ነው የቀራት ቤት። ከዛ እሷ ደግሞ ሁሉም ነገር ዘግታለች ማለት ነው። ምንም አይነት መረጃ እንዳይወጥ። ከአሁን በኋላ አንቺ ወደ ውጭ መውጣት አትችልም። ከአሁን እስረኛ ነሽ። ቤት
አርፈሽ ተቀመጪ። አልቀመጥሽ ካልሽ ደግሞ እኔ የማያደርገው ነገር አለኝ፣ ዝም ብለሽ የእኔ ትእዛዝ ስሚ ብላ በጣም አስፈራላት ማለት ነው። ምክንያቱ እሷ ምንም አይነት መረጃ መስጠት ስለማትችል ማለት። ከዛ ወይዘሮ አልማዝ ደግሞ ቤዛ ውጭ ወጥታ ስልክ ስታውራ ስትሰማ ከችግን ውስጥ የነበረው ቁልፍ አንስታ ማለት ነው ቁልፍ አንስታ ክላሱ ለመፍታት ስትሞክር ደሊና ለማምለጥ ስትሞክር እሱ ደግሞ ያገታት ልጅ ደግሞ ተነስቶ ድጋሜ ለማገት ሞክረዋል። ታግታለች በድጋሚ። ምክንያቱም እሱ ደግሞ እኔ አንቺ አሳልፌ መስጠት አልችልም፣ እኔ ነፍስ ገዳይ ነኝ፣ ግን ላንቺ ግን ከነፍስሽ ገዳይ ልሆንሽ ይችላለሁ፣ ዝም ብለሽ ከኔ ጋር አትሳፈጥ ብሎ ወደ ኋላ መልሶ የነበራት ቦታ አገታት ማለት ነው በድጋሚ። ከዛ ደግሞ የሆነ ነገር እያሰበ ነው። ምክንያቱ ደሊና መውጣት ስለማትችል ከቤዛ ደግሞ የሱ ትእዛዝ ከቤዛ ያመጣው ትእዛዝ ለነሱ ማድረግ አልፈለግም። ምክንያቱ ስለወደዳት ይዟል ሊጠፋ ወስነዋል ማለት ነው። ያገታት ልጅ የቤዛ ሰራተኛ ማለት ነው ውዶቼ። እና እኔ እንጃ በጣም ፈርቻለሁ። ምክንያቱ ቤዛ ይዟት ሲጠፋ ካሌብ ምን ይሆን ይችላል? በጣም ከባድ ነገር ነው የሚፈጠረው። ምክንያቱ እሱ ደግሞ በጣም የሚወዳት ልጅ ደሊና ናት። ለቤዛ ስለማይወዳት ነው ይሄ ሁሉ ነገር የሚፈጠረው ያለው። በጭራሽ ቤዛ ደግሞ የምትወደድ ልጅ አይደለችም። በሁሉም ነገራ በጣም ኩፉና ጨካን ልጅ ናት ማለት ወደቺ ለናትየዋ ለሁሉ እሷ ነው ያገተችው። ምክንያቱ እኔ እንጃ ፍቅር ነው ያላት ወላ እብደት ነው? እብድ ናት፣ በይዘወይ እብድ ናት። በቃ እኔ ያልወደድኳት ቤተሰቦች እና በመቀጠል ደግሞ ካሌብ ሁሉም ነገር ፈቶ ለማምለጥ ሞክረዋል። ሲሞክር ደግሞ ወደ ደሊና ነው የሄደው። ሰውየው ከሷ ጋር እየተነጋገረ ሲያገኘው ምን እያረክ ነው ብሎ ልብሳ ምናምን ሲያው ለማውለቅ እየሞከረ ስለተገናኙ ከኋላ መጥቶ በወህነ ነገር ስለመታው ወድቋል ማለት ሰውየው። ሲወድቅ ደግሞ ቤዛተን ደሊና ስትነሳ ከሱ ደሊና ተንስታለች። ደግሞ ከሱ ሲከራከሩ ከኋላ መጥታ ደሊና ራሱ በድንጋይ ነው የመታች ማለት ነው። ስትመታ ደግሞ እሱ ደግሞ ወድቀዋል። ለማምለጥ ሞክረዋል። እኔ እንጃ ወንድጄ ለማምለጥ ሲሞክሩ ደግሞ ይገናኙ ብዬ ደሊናና ካሌብ ለማምለጥ ሲሞክሩ ይወጣሉ ብዬ ተስፋ አረጋለሁ። ነገና ያለን ከዛ ደግሞ ወይዘሮ አዜብ እና ከዛ አዜብ ስልክ አውርታ ስትናገር እነሱ እኮ አምልጠዋል፣ አሁን ምን እናድርግ እንችላለን? ምን ማድረግ አንችልም ብሎ ፖሊስ መረጃ ሲሰጣት እሷ ደግሞ በጣም ተቆጣለች። ምክንያቱ በቃ ካሌብና ደሊና ከማጋዘን ውስጥ ሄደዋል፣ ምንም ማድረግ አንችልም እና አሁን ምንም ነገር ማድረግ ስለማንችል ብሎ መረጃ ሰጥታት ማለት ነው ለቤዛ። ቤዛ ደግሞ በጣም ተናዳለች። ከውጭ ወደ ውስጥ ስትገባ ደግሞ ወይዘር አዜብ ደግሞ የእሷ ክላስ መክፈት ሲሞክሩ ከኋላ መጥታለች። ሽጉጥ ደግሞ አላት ቤዛ ማለት ነው። የሚገርም ነገር ለሁለታችሁ እንዳይገላችሁ ዝም ብላችሁ ከዚህ ቤት መውጣት አትችሉም ብላ በጣም ስታስፈራቸው እነሱ ደግሞ ምን የሆንሽ ነው? ባክሽ ተረጋጊ ብሎ ስለምናት እሷ ደግሞ ለመተኮስ እየሞከረት ነው። እንጃ ነገ ምን አይነት እንደሚመጣ አላቅም። ለማንኛውም እዚህ ድረስ መጥተናል ውዴቼ። ነገ እናያለን። አዲስ ነገር ካለ ደግሞ ነገ እናያለን። ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ። የቆያችሁ ደግሞ ሼር፣ ላይክ በማድረግ መበረታችሁ አይለኝ ውዴቼ። ሰላም ለሀገራችን፣ ሰላም ለሁሉ ፍጡር። ባይ ባይ። አመሰግናለሁ እስካሁን የተከታተለ ቤተሰቦቼ በጣም አመሰግናለሁ። ኮርልኝ ቀመመቼ ደግሞ ሼር ላይክ በማድረግ አባራተኝ። እኔ ጀማሪ ስለሆንኩ ነው። አመሰግናለሁ።
سلام سلام دك عدي معريكم يدخلوا دحنا دخوم أنا دحني إجزابير مسجد مارو دلينا سلسن حمشتن كفال حزنا مزينا لنا مالتيو دلينا تمالي أبو كتملت إيه حسيوانيرا أي تساقعي لما عنتون كمكتملت حسيوا كتوت مسبلت أجد زول حليانو روارديا تمليسو كأتيا وسينو حزوا تمليسو مالتك تملت أي خالتي كاليب دمو فتحو እግሩ ፈትሑ ምናምን ከምልጦስ ፈቲኑ ግን የተሳቀይ ማለት እዩ ቤተሰብ በመጻል ለሊና ክጋሰስዋ ምናምን ስለለሐሰበት በዓል ገዛ ለተፈታተና ነይሩ ተፈታቲንዋ ማለት እዩ ቤተሰብ ክጋሰስ ሓሲቡ ኻው ካሌብ ፈትሑ መጽኡ ብድሕሪት መጽኡ ብበትር ገይሩ ምስ ወቅዖ ወዲቆ ማለት እዩ ምስ ወደቀ ከዓ ተመሊሱ ተልዕሉ ዙ ናይ ደሊና ዓግትዋ ነበረ ወዲ ተልዕሉ ክወቅዖ ፈቲኑ ካው ካሌብ ወዲቆ ማለት እዩ ካሌብ ምስ ወደቀ ደሊና ተልዒላ ብድሕሪት መጽያ ወቂዓቶ ማለት እዩ ይወድቅ ዝበዓለ ዝዓግትዋ ነበረ ምስ ወደቀ ብድሕሪኡ ከምልጡ ፈቲኖምለው ኢንሻአላህ ከምልጡ ይኹን ተስፋ ይገብር ማለት እዩ ካው ቤዛ ደሞ ኩሉ ነገር ከም ለምለጡ ዙ ፖሊስ ምስ ሓበረ በጣም ተናዲዳ ምናምን ላገዛ ምስተመለሰት ለወይዘሮ አልማዝ ስልከን ምናምን ስለምንጢላትን ለአዳ ማለት እዩ ስልከን ገለ ስለምንጢላትን አሲራትን ለሁሉን አሲራትን ስለዘላ ከምልጣ ተመይሰን ከወጻ ስለልፈተነት ለወይዘሮ አልማዝ ተመሊሳ ካብ ደገ ተመይሳ ምሳአተት ቁልፊ ገይረን ክላስ ክፈትሓ አግኛትን ማለት እዩ ካው ምን ታይ ትገብር ለኺ እስኺሲ ምስ ማሓዛ ኮይን ክትኺል አይ ለፖሊስ ሕሊፍ ቅጥፍን ስለልደለ ክድኺ ከምዚ ትገብር ለኺ ታይ ትገብር ለኺ ገሌላ ለዳአ ማለት እዩ አፋጣትለን አነ ከም ይኹንኪ ጓደኛዬ ግን ምንም ነገር ትፈልጠ ነገር የብላይ አውዚ ነገርዚ እና ነጻ ስደድያ እስኽቲ አኽትኹን ለኽ ምናምን ገሌላታ ምንም አይመልከተኪ አውዚ ጉዳይ ዚ እስኺና ይሰራሕተኛ እኺ ምንም አይነት ጎርየ ነገር የብልኪ ምናምን ኢላ ማለት ለዳ ስለተናገርተን ማን አው ባሲ ፍጠር ገለ ተኻፍታ ማለት እዩ ካው አልማዝ መስተኻፈተት ወዲያውን ቤዛ ከ5 አትያ ክትኩሰለን ኢላ ማለት ሽጉጥ ስለልነበራ ገለ ክትኩሰለን ገሌላ አው ተገታጊተን ገለ አይ ከም ተኩሳት ያዛጥይት ከም ተኳዛ ሽጉጥ ማለት ይገና ምታም ለዓለ ስለተፈለጠ ናጋይነን ቀጽላ ደቃዲ ማዕሪ እዚአት መስኒራ ደሊና 35 ሓድሽ ንዝኸርኩም ቻናሌ ሼር ሰብስክራይብ ምግባር አበራትዑኒ ነበረን ዝኮንኩም ማሸርና ጎርኩም ለማሐዝትኩም ሸር በመግባር ተሓወርኑ ማዕለ ደቃዲ ማዕሪ ሰላምኩም ብዝሕ ተርፊ ወለለይ ለኹልኩም አዘለኩም ሰላምና ፍቅርን ሁሉ ወድሰብ የውርደና ባይ ባይ